ግዴታ ከተደረጉ 5 ወቅት ሰላቶች ኋላ ላይ ሁሌም አየቱል ኩርሲይን የሚቀራ ሰው ለም يمنعه من دخول الجنة ጀነት ለመግባት ምንም የሚከለክለው ነገር የለም إلا الموت ሞት ካልሆነ በስተቀር የሞተ ጊዜ ቀጥታ ሰተት ብሎ ጀነት ይገባል አሉ። رواه النسائي ኢማሙ النسائي በሱነናቸው ዘግበውታል። وصححه الألباني شيخ الألباني رحمه الله صحيح መሆኑን ገልጸዋል። ስለዚህ ሁሌም ከፈርድ ሰላት በኋላ አየቱል ኩርሲይን የመቅራት ልምድ ሊኖረን ይገባል። حتى ሐጃ ኖሮን እንኳን ብንወጣ እየወጣን እየሄድንም መቅራት ይገባል ማለት ነው። አራተኛ ሌላው ምንድነው ፈዲላው ሲባል አየቱል ኩርሲይን የሚቀራ ሰው ከሸይጣን ልክፍትና ከሸይጣን ጉዳት የመጠበቅ ዋስትና አለው። ይህን በተመለከተም በታላቁ ሐዲስ ላይ አቢ ሁረይራ ረዲየላሁ ዐንሁ እንዲህ ብሎ ይነግረናል። ወከለኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢሕፍዝ ዘካት ረመዳን የረመዳንን ዘካቱል ፊጥርን በመጠበቅ ኃላፊነት ጣሉብኝ የአላህ መልእክተኛ። ታዲያ አንድ ቀን በምሽት ፈአታኒ አቲን አንድ ሌባ መጣ ወደኔ ፈጀዐለ የሕሱ ሚነ ጣዓም ከምግቡ መሃል እጁን ከቶ መፈለግ ጀመረ ሊሰርቅ ማለት ነው። ፈአኸዝቱሁ እኔም ያስኩት ወቁልቱ ወላሂ ለአርፈዐነከ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም በጌታዬ በአላህ ይሁንብኝ እንዲሁ እንዳያስኩ ወደ አላህ መልእክተኛ ዘንድ ነው መወስድህ አልኩት። ቃለ ኢኒ ሙሕታጁን እኔ ተቸግሬ ነው አለኝ። እሱም ወዐለየ ዕያሉን ወሊየ ሓጀቱን ሸዲዳ ብርቱ ችግር አለብኝ ቤተሰቦቼም ተርበዋል እና ያሉኝን ቤተሰቦቼን የተራቡትን ለመመገብ ብዬ እንጂ የስርቆት ሱስ ኖሮብኝ አይደለም፣ እባክህ ልቀቀኝ አለኝ። ቃለ ፈኸለይቱ ዐንሁ አዘንኩለትና ለቀቅኩት። ፈአስበሕቱ ባነጋሁኝም ጊዜም ወደ አላህ መልእክተኛ ስመጣ ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ያ አባ ሁረይረተ ማ ፈዐለ አሲሩከ አልባሪሐ አባ ሁረይራ ሆይ የማታው ምርኮኛህ ምን አደረገ? አንተስ ምን ሰራህበት አሉኝ። ቃል ቁልቱ ያ ረሱለላህ ዐለይሂ ሰላቱ ወሰላም ሸካ ሓጀተን ሸዲደተን ወዕያለን በጣም ብርቱ ችግር እንዳለበት በስሞታ መልክ አቀረበልኝ። የተራቡ የተቸገሩ ቤተሰቦች እንዳሉትም ነገረኝ። ፈረሒምቱሁ ፈኸለይቱ ሰቢለ አዘንኩለትና መንገዱን እንዲሄድ ተውኩት አላቸው። ቃል አማ ኢነሁ ቀድ ከዘበክ ነገር ግን ይህ የማታው ምርኮኛ ዋሽቶ ሆኖ እንደዛ ያለው ወሰየዑድ ይመለሳል ዛሬ ማታም አሉኝ። ፈዐረፍቱ አነሁ ሰየዑድ ዛሬ ማታ እንደሚመለስ እኔም ማወቅኩኝ። ምክንያቱም ሊቀውሊ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኢነሁ ሰየዑድ ይመለሳል ብለው ስለተናገሩ መልእክተኛው እንደሚመለስ አወቅኩኝና ፈረሰቱሁ ተጠባበቅኩት። ፈጃአ የሕሱ ሚነ ጣዓም ይኸው የማታው የትላንቱ ሌባ መጥቶ እጁን በምግቡ መሃል መዝገን መያዝ ጀመረ። ፈአኸዝቱሁ ያስኩት ለሁለተኛ ጊዜ ፈቁልቱ ለአርፈዐነከ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ ይዤ እሄዳለሁ አልኩት። ቃለ ደዕኒ ተወኝ ፈኢኒ ሙሕታጁን እኔ ተቸግሬ ነው። ወዐለየ ዕያሉ ቤተሰብም አለኝ። ላ አዑዱ በቃ አልመለስም ካሁን በኋላ አለኝ። ፈረሒምቱሁ አዘንኩለትና ፈኸለይቱ ሰቢለ መንገዱን ለቀቅኩለት። ከዛም ፈአስበሕቱ ባነጋሁኝ ጊዜ ፈቃለ ሊ ረሱሉላሂ ሰለላሁ ዐለይሂ ወሰለም ያ አባ ሁረይረተ ማ ፈዐለ አሲሩክ ያ ምርኮኛህ ምን አደረገ አሉኝ። ቁልቱ ያ ረሱለላህ ሸካ ሓጀተን ሸዲደተን ወዕያለን ፈረሒምቱሁ ፈኸለይቱ ሰቢለሁ ብርቱ ችግር እንዳለበት ነገረኝ፣ ቤተሰብም አለኝ አለ፣ አዝኜ ለቀቅኩት አልኩኝ። ከዛም ፈቃል እሳቸው አሉ አማ ኢነሁ ቀድ ከዘበከ ወሰየዑድ ዋሽቶሃል ለሶስተኛ ጊዜ ይመለሳል አሉኝ። ፈረሰቱሁ ታሊሰተ ለሶስተኛ ጊዜ ተጠባበቅኩት። ፈጃአ የሕሱ ሚነ ጣዓም እንደ ልማዱ መጥቶ ከምግብ መሃል መያዝ መዝገን ጀመረ። ፈአኸዝቱሁ ያስኩትና ፈቁልቱ አልኩት ለአርፈዐነከ ኢላ ረሱሊላህ ወደ አላህ መልእክተኛ ነው ይዤህ መሄደው። ወሃዛ አኺሩ ሰላሲ መራት ይሄ የመጨረሻው ሶስተኛ ጊዜህ ነው። አነከ ተዝዑሙ ላ ተዑዱ ثመ ተዑድ እንደማትመለስ ትሞግታለህ፣ ግን ተመልሰ ትመጣለህ። ስለዚህ አልለቅህም ስለው ፈቁልቱ እንደዛ አልኩት። ቃለ እሱም አለ ደዕኒ ኡዓሊምከ ከሊማትን የንፈዑከ አላሁ ቢሃ እንግዲያውስ በቃ የምርህ ከሆነ ልቀቀኝ፣ በምትኩ አላህ አንተን የሚጠቅምህ የሆነን ነገር ላስተምርህና አለኝ።
ቁልቱ ማ ሁወ ምንድነው የምታስተምረኝ አልኩት። ቃለ ኢዛ አወይተ ኢላ ፊራሽክ ወደ መኝታህ በተጠጋህ ጊዜ ማታ ስትተኛ ፈቅረእ አየተል ኩርሲይ አየተል ኩርሲይን ከመጀመሪያው እስከ መጨረሻው ቅራ ሐታ ተኽቲመል አየተ አንቀጹን እስክታጠናቅቅ ድረስ ማለት ነው። ፈኢነከ የዛኔ አንተ ይህን ካረክ ለን የዛለ ዐለይከ ሚነላሂ ሓፊዙን ከአላህ ዘንድ ባንተ ላይ ጠባቂ ከመመደብ አትወገድም። ወላ የቅረበነከ ሸይጣኑን ሐታ ቱስቢሕ እስክታነጋ ድረስም ሸይጣን አይቀርብህም አለኝ። ፈኸለይቱ ሰቢለ